እባክሽ ተመለሽ። ሰዎች ተቀባብለው በጣም ሲያወሩ እኔም ጠየቅኳቸው ምንድነው ነገሩ አሉ። ገለጹልኝ። አስደስታኛለች። በውስጧ የኖረውን ተሳድባ ሄዳለች። ሌላውም ቀጠለ እውነቷን ነው እኮ ይሄ ችግር አለ። ሌሎችም ጨመሩ፣ ብዙ ተናገሩ። እኔም ትንሽ ልበል፣ አትደናገሩ። ግጥሙ በአንድ በኩል እውነትን ያሳያል። ሆኖም መፍትሄውን አድበስብሶት አልፏል። የሰው ቁም ነገሩ ከሆነ መልሳችን ዲያስፖራ መባሉ እያየን እኮ ነው። ስንቱ በበረሃው ሸለቆ ተራራ ባህርና ጤሻው በወጣበት ቀርቶ ላሞራ ለአውሬ ሆድ መሙያ የሆነው። ስለዚህ ቆም ብለን መልሰን እንየው። እውነት ችግር አለ፣ እየታዘብነው ነው። እናት ብትጨክን ደግሞ ብታዳላ መፍትሄ አይሆንም ከቤቷ ኩብለላ። ይልቅ ስህተቱን ችግሩን በመንገር ያሉትን ድክመቶች ሁሉም በመዘርዘር ይሻላል፣ ይበጃል በአገር እየኖሩ ሁሉን መመካከር። እሺ አንቺ እንዳልሽ ሆነ። ሁሉም ጓዙን ጫነ። እምዬ ኢትዮጵያ ባገኘው አቅጣጫ ጥሎ ተበተነ። ሀገር ማለት ማን ነው? ተራራው፣ ድንጋይ፣ አፈርና ውሃው ነው ወይስ ጫካ ነው? በአልኩ ብሏል። ከጎራው ዘልቄ ሲልነጋገር ካለ ሰው ቢወዱት ምን ያደርጋል ሀገር። የኔ ውብ ከተማ ህንጻ መች ሆነና የድንጋይ ክምር። የኔ ውብ ከተማ መንገድ መች ሆነና የድንጋይ አጥር። የኔ ውብ ከተማ የኔ ውብ ሀገር የሰው ልጅ ልብ ነው የሌለው ዳርቻ የሌለው ድንበር። ህንጻው ምን ቢረዝም ምን ቢጸዳ ቤቱ መንገዱ ቢሰፋ ቢንጣለል አስፓልቱ ሰው ካልሸተተ ምንድነው ውበቱ? ስለዚህ እባክሽ ሰው የምትሸቺው ራስሽን ለውጠሽ ለሀገር የምትጠቅሚው ቋንቋ በመቀየር ፊትሽን በማንጣት ዲያስፖራ በመባል ባህልን በመርሳት መስሎሽ እንደሆነ አሁን ነው መሳሳት። ምክሬን ከሰማሽ እላለሁ ተመለሽ። መሳቀም ካለብሽ ማልቀስም ከፈለግሽ መሳደብ መተቸት ሌላ ነገር ቢያምርሽ በአንድነት ደስ ይላል ከመንጋው ጋር ሆነሽ። እባክሽ ተመለሽ ለህዝብሽ ለሀገርሽ ለክብርሽ።